የዳኒና የብሩኬ ግብግብ አሁንም እንደቀጠለው። ቤተሰብ ምን ይሻላቸዋል ማለት ነው? እነዚህ ልጆች ማቆሚያ አላገኙለትም ለዚህ ነገር ማለት ነው። እንግዲህ ደግሞ ዳኒ ትናንትና ተለጣጥፎ አይተነው ነበረ። ዛሬም ደግሞ ያንኑ ፕላስተሩን ሳይቀይር ዛሬም ያዙኝ ልቀቁኝ እያለ ነው። ሀይሚዬን ለአንቺ ቦታ ስላለኝ ነው፣ ለአንቺ ክብር ስላለኝ ነው እያለ እጅግ በጣም እየተራቀቀብን ነበረ። ዛሬ ደግሞ ጭራሽ ሀይሚዬን ወዳታለሁ እያለ ነበረ። ብሩኬ ደግሞ ግራ የገባው ነገር አንተ ለሀይሚ ምንድን ነው እንደዚህ ጠበቃ ያደረገ ምንድን ነው እኔ እናንተ ብቻ የማይዋጣልን የማይለይልን እያለ ሲለው ዳኒ ምን ይላል? እኔማ አይ ለሀይሚዬ ብዬ ነው ይሄን ሁሉ መስዋዕትነት የከፈልኩት የተደበደብኩት። ቆይ እኔ የምለው ለምንድን ነው ሀይሚ ከመካከላቸው ወጣ ብላ ይሄንን ዳኒ የተባለ 1 ሜትር ከግማሽ እና ብሩኬን አንድ ላይ ማናደርጋቸው? ከዚያም በኋላ ብሩኬ ወደ ታይ ጫን ብሎ ጭብጥ አድርጎ ሲወረውረው ዳኒን ታየ። ቤተሰብ እውነቴን ነው የምላችሁ። ከዚያ በኋላ ዳኒ የሚይዘው የሚጨብጠው አቶ ያመልጣል፣ ይሮጣል፣ ይሸሻል። በቃ ይሄ ነው። አንዳንድ ልጆች በሀይሚ አንዳንድ ልጆች ደግሞ ብሩኬ እየፈረዳችኋላችሁ። በነገራችን ላይ ብሩኬ እንደ ማንኛውም ሰው ነው ፕራንክ ያደረገው፣ ፕራንክ የሰራው። ያ ማለት ምንድን ነው? ሁሉም ሰው ይሰራል ፕራንክ፣ እሱም ደግሞ እንደዛ ሰራ። ሀይሚ ደግሞ የተናደደችበት ነገር እንግዲህ ታውቃላችሁ። ሁላችሁም እናንተ ብትሆኑ ምን ታደርጋላችሁ? አንድ የምትወደው ሰው እና የኔ ነው ብላ የምታስበው ሰው ከሌላ ሰው ጋር ሆኖ አልጋ ላይ ስታዩ ምን ሊሰማት ይችላል? እኔ በሀይሚም አልፈርድም፣ ምክንያቱም ትክክል ነች። ብሩኬ ከኔ ጋር ብቻ ነው እንጂ እኔ ይሄንን ማድረግ የሚገባኝ እኔ ብቻና እኔ ነኝ። ሌላ ሰው ሲሆን በጣም ያመኛል፣ ያበሳጭኛል ያለችው ሀይሚ ትክክል ናት። አዎ ማንኛችንም ብንሆን አንድን የምንወደውን ሰው ከሌላ ሰው ጋር ካየ ነው ይሄ ስሜት ሊሰማን ይችላል። ስለዚህ ሀይሚ ትክክል ነች። በሀይሚ መፍረድ የለብንም። ብሩኬ ደግሞ እንግዲህ አርቆ አላሰበውም። እሷን ለማናደድ ብሎ ብቻ ለፕራንኩ ብሎ ይሁን እንደዚህ አይነት ስራ ሰራ። ደግሞ እንግዲህ ስህተቱን አምኖ ይቅርታ ቢጠይቃት እና ደግሞ ዳኒም ደግሞ ነገሩን ቢያበርደው እጅግ በጣም ደስ ይል ነበር። እሱ ደግሞ ሊያበርደው አልቻለም። ጭራሽ ፋይል አለ እያለ ያዙኝ ልቀቁኝ ይላል። ፋይሉ ደግሞ ምንም ነገር እንደሌለ ብሩኬ ተናግሯል። ምንም ነገር የለም። እኔ እንደሚመስለኝ ከሆነ ፋይል ብሎ የሚያወራው ዳኒ ይመስለኛል። ስገምት ዳኒ ራሱ ከሌላ ሰዎች ጋር የተጻጻፈውን ጽሑፍ አውጥቶ ለሀይሚ ያሳየት ይመስለኛል። እውነቴን ነው የምላቸው። ይሄ ማለት ይሄ አጭር ሰው አይታመንም። አጫጭር ተንኮለኞች ናቸው ይባላል። እኔ ረጅም አይደለሁም ግን ይባላል ነው ያልኩት። እኔ ማጭር ብሆንም ይባላል ነው ያልኩት። እና ይሄ ሰውዬ አይቻልም፣ ይሄ ዳኒ የተባለ ማለት ነው። እና ሀይሚንና ብሩኬን ለማለየት ብሎ የቀመረው ቀመር ነው እንጂ ምንም አይነት ፋይል ምንም አይነት መረጃ እንደሌለ ነው እኔ የምገምተውና የሚሰማኝ ስሜት ማለት ነው። እውነቴን ነው የምላቸው። ለማንኛውም ይሄ እንትን እስከሚያልቅ ድረስ ይሄ ማለት ምን እስከሚያልቅ ድረስ ሀይሚ 200,000 እስከምትገባ ድረስ ድራማው መቋረጥ የለበትም። ልንገራችሁ ብዬ ነው ያልደብቃችሁ።